በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር እንዲበዛላችሁ እየተመኘው ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለንና ሁላችሁም አብራችሁ እንድትቆዩ በእግዚአብሔር ስም በትህትና እጋብዛለሁ። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7 ላይ ይህንን ኃይለ ቃል እናገኘዋለን። የቃሉ ባለቤት አምላካችን ልዑል እግዚአብሔር ሲሆን ይህንን ቅዱስ ቃል የተናገረውና የጻፈው ነቢየ እግዚአብሔር ቅዱስ ዳዊት ነው። ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ሲል እኒህ በሃይማኖትና በምግባር የቀኑ በመንፈሳዊ ሕይወት የታነጹ አካሄዳቸውን ከእግዚአብሔር ጋር ያደረጉ ለሕጉ የተገዙ ስርዓቱን ያከበሩ በእግዚአብሔር ላይ ፍጹም የሆነ እምነት ያላቸው ቅዱሳን፣ ጻድቃን፣ ሰማዕታት ሲሆኑ አምላካችን እግዚአብሔርም እንደታመኑለት መጠን በቅዱሳን መላእክቱ አማካኝነት ከመከራ ሥጋ ወነፍስ እንደሚታደግ የሚገልጥ ኃይለ ቃል ነው። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የርዕሱ መሰረታዊ ዓላማ እንደ እግዚአብሔር ፈቃድ ሐምሌ 19 ቀን የመልአኩ የቅዱስ ገብርኤል የሰማዕቱ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ዓመታዊ ክብረ በዓል መታሰቢያ ስለሆነ የቅዱሳኑን ምልጃ የቅዱሳኑን ረድኤት በረከት በእኛ ላይ እንዲያድር ከራሳችን ሕይወት ጋር እያነጻጸርን በጥቂቱ ለመመልከት ነው። ነገር ግን የሰማዕቱ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣን አጭር የሕይወት መንፈሳዊ ተጋድሎ እንደሚከተለው እንመለከተዋለን። እንግዲህ ሰማዕቱ ቅዱስ ቂርቆስ፣ እናቱ ቅድስት ኢየሉጣ፣ አባቱ ቆዝሞስ ይባላሉ። ይህ ሕፃን 2 ዓመት ከ9 ወር ወይም 3 ዓመት አካባቢ ነው። እንግዲህ የስሙ ትርጓሜ መልካም ሽቱ፣ ያማረ፣ የተወደደ የሚል ትርጓሜንም ይሰጠናል። እነዚህ ቤተሰቦች በተለይ ቅድስት ኢየሉጣ፣ ሰማዕቱ ቅዱስ ቂርቆስ እግዚአብሔር መንፈስ ቅዱስ ያደረባቸው የዚህን ዓለም ጣዕምና ደስታ የናቁ ሰውነታቸውን ለእግዚአብሔር አሳልፈው የሰጡ በጾም በጸሎት በስግደት የተወሰኑ እጅግ በጣም ትሑት ቤተሰብ ናቸው። ከዕለታት አንድ ቀን ግን ለእስክንድሮስ የተባለ ጣዖት አምላኪ ንጉሥ እነሆ ወደ እነዚህ ወላጆች በመምጣት እርሱ ላቆመው ለወርቅ ምስል ለጣዖት እንዲሰግዱ ትእዛዝን ሰጣቸው ይላል። በጣም የሚገርመው ቅድስት ኢየሉጣ ልጇ ሰማዕቱ ቅዱስ ቂርቆስ አስቀድመው የነቢያቱን ትንቢት ተምረዋልና መጻሕፍትን ያውቃሉና እግዚአብሔር አምላክ በሊቀ ነቢያት በቅዱስ ሙሴ ላይ አድሮ በዚህ በኦሪት ዘጸአት ምዕራፍ 20 ከቁጥር 3 ጀምሮ እንደተጻፈልን ከ10 ሕግ አንዱ በዚህ ምድር ላይ ላሉ ለማናቸውም ቁሳዊ አካል እንዳይሰግዱ እነርሱንም እንዳያመልኩ እንደሆነ ስለሚያውቁ ንጉሥ የሰጠውን ትእዛዝ ወደ ጎን ተው ይላል። አንድም ነቢየ እግዚአብሔር ቅዱስ ዳዊት በዚህ በመዝሙር 115 ከቁጥር 1 ጀምሮ ስንመለከት እግዚአብሔር በሰማይና በምድር እሱ ብቻ እንደሆነ፣ ነገር ግን የአሕዛብ አማልክት የሰው እጅ ሥራ እንደሆኑ፣ ዓይን አላቸው የማያዩ ዕውር፣ ጆሮ አላቸው የማይሰሙ ደንቆሮ፣ እጅና እግር አላቸው የማይዳስሱ የማይራመዱ በድኖች፣ አፍንጫም ደግሞ አላቸው የማይተነፍሱ እንደሆነ ይህንን በግልጽ ስለሚያውቁ ቅድስት ኢየሉጣ ሕፃኑ ቅዱስ ቂርቆስ የለም እኛ አንተ ላቆምከው ለዚህ ለጣዖት አንሰግድም፣ ለእርሱ አንንበረከክም ብለው መልስ ሰጡ ይላል። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች ያለንበት ዘመን ክፉ ነው። ዛሬ ሐላውያን ነገስታት
እግዚአብሔርን የሚያህል አምላክና ጌታ ተዉ፣ ኑ እኛ ላቆምነው ጣዖት ስገዱ ቢሉን የእኛ መልስ ምን ይሆን? እንግዲህ ለህሊናችን ይቀመጥ። እነርሱ ግን በፍጹም አንሰግድም አናመልክም አሉ ይላል። በዚህ ሰዓት ነው እንግዲህ እለእስክንድሮስ እጅግ በጣም ተቆጥቶ ተናዶ ማለት ነው። እንግዲህ በመጽሐፍ ቅዱስ ውስጥ ተመዝግበው እንደምናገኛቸው እንደነ ናቡከደነጾር፣ እንደነ ፈርዖን፣ እንደነ መክሲሚያኖስ፣ ዲዮቅልጥያኖስ ጣዖት አምላኪዎች እጆቻቸው በንጹሐን ደም የታጠቡ ንጹሐንን የሚያስጨንቁ ጨካኞች፣ ልክ እንዲሁ ይህ ሰው የጭካኔ ውሳኔን ወሰነ። የናስ ብረት አለው። በዚህ በጋን ውስጥ ውሃ እንዲሞሉ እጅግ በጣም እንዲፈላ እንዲተከተክም ምን አደረገ ይላል? ትእዛዝን ሰጠ። በእውነት ውሃውም ሲፈላ የቤተ ክርስቲያናችን ቅዱሳት አዋልድ መጻሕፍት እንደሚመሰክሩት በእውነት ልክ በሀገራችን ኢትዮጵያ በአፋር ምድር ኤርታሌ እንዳለው የእሳት እንፋሎት እንቅስቃሴ እንደዛ ይንቀሳቀስ፣ እንደ መብረቅ ነጎድጓድ እንደ ክረምት ይጮህ ይፈላ ነበረ። ግን አንዳች የሆነ ፍራቻን በሁለቱም አልነበረም። ይገርማል። የእምነታቸው ጽናት፣ ብርታት ምን ያህል እግዚአብሔር ከእነርሱ ጋር እንደሆነ ይህን መንፈስ ቅዱስ አምላካችን እግዚአብሔር በሁላችን እንዲያሳድር መልካምና ቅዱስ ፈቃዱ ይሆንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ቅድስት ኢየሉጣ ወላድ እናት ናትና ለልጇ ተጨነቀች፣ ራራች፣ አዘነች። ልጄ መከራ ሊደርስበት ነው፣ ሊጨነቅብኝ ነው፣ በዚህ በፈላ ውሃ ውስጥ ሊገባብኝ ነው ብላ እንደው ትንሽ ወደኋላ ማፈግፈግ ጀመረች። በዚህ ሰዓት ሕፃኑ ሰማዕቱ ቅዱስ ቂርቆስ እናቴ ሆይ አይዞሽ፣ በርቺ፣ ጽኚ፣ 3 ደቂቅን ከእሳት ያዳነ ነቢዩ ዳንኤልን ከአናብስት አፍ ያዳነ ያቺ ምስኪን ሶስናን በሐሰት ከከሰሷት ረበናት ያዳነ እኛንም ያድነናል፣ አይዞሽ ብሎ አበረታት። በመንፈስ ቅዱስ ኃይል በረታች ቅድስት ኢየሉጣ። በመንፈስ ቅዱስ ኃይል ሰማያትን ሰንጥቃ አልፋ ሄደች። ልታገኘው ያለውን ክብር አክሊል በተመለከተች ሰዓት ግን በርትታ ወደ ልጇ መጣች። ልጄ ያለችው በእውነት እኔ ምንም እንኳን ለአንተ እናት በሆንም አንተ ግን በግብር ስለመሰልከኝ ስላስተማርከኝ አባቴነ መምህሬነ ብላ ምን አደረገችው? ያል አከበረችው። እጅግ በጣም የሚግባቡ ወላጆች ናቸው። እግዚአብሔር እንደነዚህ አይነት ወላጆችን በሁላችንም ቤት ውስጥ እንዲያበዛ ቅዱስ ፈቃዱ ይሆንልን። ከዚህ በኋላ እንግዲህ ሁለቱም ጠነከሩ። በፊት ለፊታቸው የሚፈላው ያ የተንበቆበቆን ውሃ አላስደነገጣቸውም። ልክ ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 8 ላይ እንዳስቀመጠ ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ችግር ነውን? ስቃይ ነውን? ስደት ነውን? ስለት ነውን? ወይስ ምንድን ነው ይላል ቅዱስ ጳውሎስ። መልፎ ፊልጵስዩስ ምዕራፍ 4 ላይ ስንመለከት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ቅዱስ ጳውሎስ። ስለዚህ እናትና ልጅ በረቱ፣ ጠነከሩ። በቃ እግዚአብሔር ኃይል እንደሚሆናቸው ብርታት እንደሚሆናቸው አመኑ። ንጉሱን ወደ እቶኑ እሳት፣ ንጉሱን ወደ ፈላው ወደሚንቦለቦለው ውሃ ውስጥ ምን አድርገን ጨምረን እኛ አንተ ላቆምከው ለወርቅ ምስል ምን አናደርግም አንሰግድም ብለው በአቋም ተናገሩ ይላል። በዚህ ሰዓት ነው እንግዲህ ይህ ጨካኝ ጣዖት አምላኪ ንጉስ ምን አደረገ? ወዲያውኑ ሁለቱንም ወደዚያ ወደ ፈላ ውሃ ውስጥ እንዲጨምሯቸው ትእዛዝን ሰጠ። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ በሃይማኖታችን ስንጸና በእምነታችን ስንበረታ መከራ፣ ችግር፣ ስቃይ፣ መራብ፣ መጠማት፣ መጎሳቆል፣ ሌላም ከባድ ብዙ ነገሮች ወደኛ ይመጣሉ። ግን መበርታት ያስፈልጋል፣ መጠንከር ያስፈልጋል። አዎ ሁሉን ለእግዚአብሔር አሳልፎ መስጠት ያስፈልጋል። ይህ ከሆነ መበርታት ነው። በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ለደቀ መዛሙርቱ የተናገራቸው አንድ ኃይለ ቃል አለ። ቁጥር 28 ላይ እንዲህ ነው የሚለው፣ ስጋን የሚገዱትን ነፍስን ግን መግደል የማይቻላቸውን አትፍሩ ይላል። በእውነት ስጋ ለባሹ ላይ መታመን አያስፈልግም። በያዙት ስለትና መሳሪያ መፍራት፣ መንቀጥቀጥ፣ ወደኋላ መመለስ አያስፈልግም። ወደፊት መሄድ ነው የሚያስፈልገው። በእግዚአብሔር እንታመን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ይህንን ኃይለ ቃል ነው። በእርግጥም
ስጋን መግደል የሚችሉትን ነፍስን ግን መግደል የማይችሉትን እነርሱ ምን አታድርጉ አለ? አትፍሩ አለ። ቅዱስ ዳዊት በዚህ በመዝሙር 22 ላይም ስንመለከት ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አለ አንተ ከእኔ ጋር ነህና ክፉን አልፈራም አለ። አያችሁ፣ ሞት በዙሪያዬ ቢያንጃብብ፣ ጥንተ ጠላት ዲያብሎስ እንደ ስንዴ ሊያበጥረኝ እንደሚያገሳ አንበሳ በዙሪያዬ ቢመላለስ፣ ጌታ ሆይ አለ አንተ ከእኔ ጋር ነህና እኔ ክፉን አልፈራም። መታመኛዬ አንተነ፣ አለኝታዬ አንተነ፣ ጋሻዬ አንተነ፣ ጉልበቴ አንተነ ብሎ በእግዚአብሔር ምን አደረገ? ታመነ ይላል። በእግዚአብሔር እንድንታመን አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። አዎ ያ ጣዖት አምላኪ ንጉሥ ሰውነታቸው እንደ በሶ ወይ እንደ እንቁላል እንዲቀቀል፣ ሰውነታቸው እንደ ጅማር እንዲኮማተር ነበር ወደ ጥልቁ ፈላ ውሃ ውስጥ የጨመራቸው። የታመኑለት እግዚአብሔር ግን መልአኩ ቅዱስ ገብርኤልን ላከ። ወገኖቼ ቅዱስ ገብርኤል ከዓይነ ጥቅሻ ፈጥኖ ደረሰላቸው። ያ የፈላውን ውሃ እንደ ክረምት ጤዛ ቀዝቅዞ ከሰውነታቸው አንድ አካል ሳይጎዳ ሳይቃጠል፣ መከራና ችግር ስቃይ ሳያገኛቸው ምን አደረጋቸው? አተረፋቸው ይላል። በእውነት እግዚአብሔር መልአኩን ልኮ አዳናቸው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ በብዙ መከራ ውስጥ በብዙ ችግር ውስጥ ያላችሁ እግዚአብሔር መልአኩ ቅዱስ ገብርኤልን ይላክላችሁ። ከወደቀባችሁበት አዘቅት ውስጥ እርሱ ያንሳችሁ፣ አይዟችሁ ይበላችሁ። አዎ ቅዱስ ገብርኤል ፈጥኖ ደረሰላቸው። በእውነት መጽሐፍ ቅዱሱ ላይ ስንመለከት በዚህ በመዝሙር 33 ቁጥር 7 ላይ የተነሳንበት ርዕስ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ከመከራ ሥጋ ወነፍስም ምን ያደርጋቸዋል? ያድናቸዋል እንዳለ ቅዱስ ገብርኤል አዳናቸው ማለት ነው። በእርግጥ ነቢየ እግዚአብሔር ቅዱስ ዳዊት በ124 ቁጥር 7 ላይ እንዲህ አለ፣ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ተመልከቱ፣ ነፍሳችን እጅግ በጣም የሚገርም ቃል ነው። እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም ምን አለን አለ? አመለጥን። አያችሁ፣ ያ ጨካኝ ጣዖት አምላኪ ለእስክንድሮስ በእነሱ ላይ የወሰነ ውሳኔ መከነ። እግዚአብሔር መልአኩ ቅዱስ ገብርኤል ልኮ ምን አደረጋቸው? ታደጋቸው ነው። አስቀድሜ እንዳልኋችሁ የራማው ልዑል መጋቤ ሐዲስ ቅዱስ ገብርኤል ከዓይነ ጥቅሻ ፈጥኖ ምን አደረጋቸው? የፈላውን ውሃ አቀዝቅዞ አዳናቸው። የተከበራቸው የተወደዳቸው የእግዚአብሔር ቤተሰቦች፣ መልአኩ ቅዱስ ገብርኤል በሐዘናችሁ በችግራችሁ ሁሉ ከዓይነ ጥቅሻ ፈጥኖ ይድረስላችሁ፣ ክፉን ያረቅላችሁ። አዎ መጽሐፍ ቅዱስ ላይ ስንመለከት በዚህ መዝሙር 124 ቁጥር 7 ላይ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን ይላል። ተመልከቱ፣ ለእስክንድሮስ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ያሰበው ክፉ ሀሳብ በሙሉ መከነ። እግዚአብሔር መልአኩን ልኮ ምን አደረጋቸው? አዳናቸው። ከእግዚአብሔር ተልኮ የመጣው የራማው ልዑል መጋቤ ሐዲስ ቅዱስ ገብርኤል አስቀድሞ በዓለመ መላእክት ሳጥናኤል የክደትን ትምህርት በዘራ ሰዓት ሁላችንም ባለንበት ቦታ ጸንተን እንጠብቅ፣ እውነተኛው አምላካችን እግዚአብሔር እስኪገለጥ ድረስ እንረጋጋ ብሎ መላእክትን ያረጋጋ የመላእክት ሰባኪ ነው ቅዱስ ገብርኤል። ይህ ቅዱስ ገብርኤል ካህኑ ዘካርያስን እመቤታችን ቅድስት ድንግል ማርያምንና ማኖሄን ወንድ ልጅ ትወልዳላችሁ ብሎ የምስራች ዜና ያበሰረ ይህ መልአክ ነው። በእውነት ይህ ቅዱስ ገብርኤል ስለኛ ከእግዚአብሔር ዘንድ ምሕረትን ይቅርታን እናገኝ ዘንድ በሉቃስ ወንጌል ምዕራፍ 1 27 ላይ 19 ላይ ይቅርታ እንደተጻፈው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል። ለምሕረት ለይቅርታ ማለት ነው። ስለዚህ ይህ ቅዱስ ገብርኤል ዕለት ዕለት በእግዚአብሔር ፊት የምናቀርበውን ጸሎትና መስዋዕት በእግዚአብሔር ፊት የሚያሳርግ መልአክ ነውና የመልአኩ የቅዱስ ገብርኤል ረድኤት በረከት በሁላችን ላይ ይደርብን። አሜን በሉላችሁም። እስኪ እግዚአብሔር ይባርካችሁ። በእውነት ቅዱስ ገብርኤል ቅዱስ ኢየሉጣን ቅዱስ ቂርቆስን ከመከራ ሥጋ የታደገ የፈላውን ውሃ ያቀዘቀዘ
ዛሬም ሁላችንን ከመከራ ሥጋ ይታደገን። በሕይወታችን ትኩስ የሆነብንን ነገር በሙሉ ያቀዝቅዝልን። በእውነት አምላካችን እግዚአብሔር የመልአኩ ጥበቃ በእኛ ላይ ያድር ዘንድ ቅዱስ ፈቃዱ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ጣዖት አምላኪው እለእስክንድሮስ መጨረሻ ላይ እርሱን ከመሰሉ ጨካኝ የግብረ አበሮቹ ጋር ክፉ ምክርን መምከር ጀመረ። እነርሱንም ወደ ጨለማ ወይን እንዲጣሉ አደረገ። እነዚህ ክፉ ሰዎች በምክራቸው በስለት ተቀልተው ከምድር እንዲወገዱ ወሰኑ። አዎ ቅድስት ኢየሉጣ፣ ሰማዕቱ ቅዱስ ቂርቆስ በማግስቱ ሁለቱም በተለያየ ቀን ማለት ነው አንገታቸው በስለት ተቀልቶ የዚህን ዓለም የመጨረሻውን ሕይወት ተሰናብተው ወደ አባታቸው ወደ እግዚአብሔር እቅፍ ሄዱ። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችንም በሃይማኖት በምግባር ከቀናን በመንፈሳዊ ሕይወት ከታነጽን አካሄዳችንም ከእግዚአብሔር ጋር ካደረግን ልክ እንደ ሕፃኑ ሰማዕቱ ቅዱስ ቂርቆስና ቅድስት ኢየሉጣ በዚህ ዓለም ላይ መከራ ያገኘናል፣ ችግር ያገኘናል፣ ስቃይ ያገኘናል፣ መራብ፣ መጠማት፣ መጎሳቆል፣ መሰደድ ያገኘናል። ግን እስከ መጨረሻው ድረስ በእምነት መጽናት ያስፈልጋል። ምክንያቱም በዚህ በራዕየ ዮሐንስ ምዕራፍ 2:10 ላይ እስከ ሞት ድረስ የታመን ሁን የሕይወትንም አክሊል አቀዳጅሃለሁ ይላል። እስከ ሞት ድረስ መታመን ያስፈልጋል። ክብር አለ ወገኖቼ። አንድ ጊዜ ከገባን ደግመን የማንወጣበት የአባታችን ቤት አለ። ያም ክርስቲያኖች ሁሉ ተስፋ የሚያደርጉት ሰማያዊት ኢየሩሳሌም መንግሥተ ሰማያት ናት። ስለዚህ ልንበረታ ያስፈልጋል። በእርግጥ ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 24 ላይ ለደቀ መዛሙርቱ የተናገረው ኃይለ ቃል አለ። እስከ መጨረሻው የሚጸና የሚበረታ እርሱ ይድናል ብሏል። ስለዚህ ልንበረታ ልንጸና ያስፈልጋል ማለት ነው። አምላካችን እግዚአብሔር መልአኩን ልኮ ሰማዕቱ ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣ ከመከራ ሥጋ ወነፍስ እንደታደገ ሁላችን እንዲታደገን ቅዱስ ፈቃዱ ይሁንልን። የመልአኩ የቅዱስ ገብርኤል ረድኤት በረከት ምልጃ ጥበቃ በሁላችን ላይ ይደር። አምላካችን እግዚአብሔር ለእያንዳንዳችን ዕድሜ ለንስሐ ዘመን ለፍስሐ አድሎ ለቅዱስ ሥጋው ለክቡር ደሙ አብቅቶ ተስፋ የምናደርጋት መንግሥት ርስቱ እንድንወርስ ቅዱስ ፈቃዱ ይሁንልን። ይቆየን።